ይህ ታሪክ የሚጀምረው በቤተ መንግስት ውስጥ ሳይሆን ዘይትና ነዳጅ በሚሸት አንድ ጠባብ ጋራዥ ውስጥ ነው። ብዙዎች ጎግል የተወለደው በኮድ ነው ይላሉ። እውነቱ ግን ሌላ ነው። የዛሬው ታሪካችን በቢሊዮነሮች ዓለም ውስጥ ስለተፈጠረ ነገር ግን ዓለም እስካሁን በዝምታ ስላለፈው አስገራሚ የፍቅር ሚስጥር ነው። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። ሰላም ቤተሰብ እንዴት ናችሁ? ዛሬ የምንተለመደው እውነተኛ የፍቅር ታሪክ ይዘንላችሁ መጥተናል። ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። ዓለማችን በፈጣን ለውጥ ውስጥ ነበረች። በ1990ዎቹ ማብቂያ አካባቢ በካሊፎርኒያ የሲሊኮን ቫሊ ሰማይ ስር የቴክኖሎጂው ዓለም አዲስ ንጋትን እየጠበቀ ነበር። በወቅቱ ሰርጌይ ብሪን እና ላሪ የተባሉ ሁለት ወጣቶች በስታንፎርድ ዩኒቨርሲቲ ግቢ ውስጥ የዓለምን መረጃ አደራጅቶ ለሰው ልጅ ተደራሽ ለማድረግ የሚያስችል ታላቅ ህልም ይዘው ይባዝኑ ነበር። ሆኖም ይህ ህልም ኮምፒውተሮች የሚደረደሩበትና የ24 ሰዓት የሥራ ዘመቻ የሚካሄድበት ቦታ ያስፈልጋቸው ነበር። እጣ ፈንታቸው የመራቸው ግን ወደ አንድ ተራ የመኪና ማቆሚያ ጋራጅ ነበር። ይህ ጋራጅ ለሰርጌይ ብሪን የንግድ ኢምፓየር መነሻ ብቻ አልነበረም፣ የህይወቱ ትልቁ ኢንክሪፕት የተደረገበት የፍቅር ሚስጥር መጀመሪያ እንጂ። ሰርጌይ በወቅቱ በዓለም ላይ ተጽዕኖ ፈጣሪ ከሆኑ ሰዎች አንዱ የመሆኑ ምልክቶች ቢታዩም አለባበሱ ግን ከማንኛውም ተራ ተማሪ አይለይም ነበር። ጸጉሩ የተዝረከረከ፣ አይኖቹ በስክሪን ብርሃን ይዛሉ፣ ነገር ግን በውስጣቸው የማይጠፋ የእውቀት ረሃብ የሚታይባቸው ነበሩ። በእነዚያ ቀናት ነበር አኔ ወደ ጋራጁ ብቅ ማለት የጀመረችው። አኔ የቤቱ ባለቤት የሱዛን እህት ነበረች። እሷ እንደ ሌሎች ለዝናና ለገንዘብ የምትሰግድ ወጣት አልነበረችም። ይልቁንም በባዮሎጂና በጤና ሳይንስ ዘርፍ የራሷን ማንነት ለመገንባት የምትጥር፣ በነጭ ላብራቶሪ ካፖርት ውስጥ ሆና ዓለምን በሳይንስ መነጽር የምታይ ብርቱ ሴት ነበረች። ሰርጌይ በጋራጅ ውስጥ ካሉት የኮምፒውተር ገመዶች ጋር ሲታገል፣ አኔ ደግሞ ከሳይንሳዊ መላምቶች ጋር ትታገላለች። በመጀመሪያው ቀን አይን ላይን ሲጋጩ በመካከላቸው የነበረው ግንኙነት እንደ ንግድ አጋርነት ወይም እንደ ተራ ጎረቤት ነበር። ሰርጌይ አኔን ሲመለከታት ያየው ቆንጆ ሴትን ብቻ አልነበረም፣ ያየው እጅግ የሚገርም የመረዳት ችሎታ ያላትን፣ እንደሱ ሁሉ ዓለምን መቀየር የምትፈልግን እሳታማ ነፍስን ነበር። አኔ ወደ ጋራጁ ስትመጣ ሰርጌይን የምታገኘው በቢሊዮን የሚቆጠር ዶላር ላይ ተቀምጦ ሳይሆን መሬት ላይ ተዘርሮ የኮምፒውተር ደህንነትን ሲፈትሽ ነበር። ይህም ለፍቅራቸው መሰረት ሆነ። እሷ የወደደችው ጎግልን ሳይሆን በዛ በጠባብ ጋራጅ ውስጥ በሐሳብ የሚቃጠለውን ሰርጌይን ነበር። ምሽቶችን በውይይት ያሳልፋሉ። ሰርጌይ ስለ አልጎሪዝምና ስለ ኮዲንግ ሲያወራ፣ አኔ ስለ ጄኔቲክስ ታወራለች። ሁለቱም በየመስካቸው የጥበብ ሰዎች ነበሩ። በዛ ጋራጅ ውስጥ የሚሸቱ የመኪና ዘይትና የአሮጌ ኮምፒውተሮች ሽታ ለነሱ ከዓለማችን ውድ ሽቶዎች በላይ ማራኪ ነበሩ። ሰርጌይ በህይወቱ ለመጀመሪያ ጊዜ ከኮድ በስተጀርባ ያለውን በሰው ልጅ ልብ ውስጥ የሚቀጣጠለውን እውነተኛ ስሜት መረዳት ጀመረ። የጎግል ዝና እንደ ሰደድ እሳት ዓለምን ማዳረስ ጀመረ። ያ በጠባቡ ጋራጅ ውስጥ የተወለደው ኩባንያ በአጭር ጊዜ ውስጥ በቢሊዮን የሚቆጠሩ ሰዎችን ህይወት የሚመራ ግዙፍ ተቋም ሆነ። ሰርጌይ ከትላንቱ ተራ ተማሪነት ወጥቶ የዓለም መገናኛ ብዙሃን የፊት ገጽ ርዕስ ወደ መሆን ተሸጋገረ። በሄደበት ሁሉ ካሜራዎች ያንጸባርቁበታል። ባለሀብቶች እጁን ለመጨበጥ ይሰለፋሉ። ስሙም ከሀብትና ከስልጣን ጋር መቆራኘት ጀመረ። ነገር ግን በዚህ በረቀቀና በሚያብለጨልጭ ዓለም ውስጥ ሰርጌይ አንድ ትልቅ ስጋት ነበረው። ሰዎች የሚወዱት እኔ ነው ወይስ ኪሴን? በዚህ ጥርጣሬ ጭጋግ ውስጥ ብቸኛዋ ብርሃን አኔ ነበረች። አኔ ሰርጌይ ለዓለም የሰጠውን ስም ሳይሆን በጋራጅ ውስጥ አብሯት አይቢባ ላይ የነበረውን ያንን ትሁት ወጣት ነበር አጥብቃ የምትይዘው። ለሷ ሰርጌይ ቢሊዮነሩ ሳይሆን አሁንም ስለ ዓለም አዳዲስ ሀሳቦችን ማፍለቅ የማይሰለቸው ሰርጌይ ነው። ሰርጌይ በሲሊኮን ቫሊ ትላልቅ ግብዣዎች ላይ ሲገኝ በዙሪያው ያሉ ሰዎች ሁሉ አዎ ትክክል ነህ እያሉ ሲያሞካሹት፣ አኔ ግን ለየት ያለች ነበረች። በቤታቸው ውስጥ በግል ንግግራቸው ወቅት ስህተት ሲሰራ ሰርጌይ እዚህ ጋር ተሳስተሃል ብላ ፊት ለፊት የምትነግሯ ብቸኛዋ ሴት ነበረች። ይህ ለሰርጌይ ትልቅ ረፍት ነበር። በውሸት ምስጋና በታወረ ዓለም ውስጥ እውነት መስታወት ሆና አጠገቡ መቆሟ ፍቅራቸውን ይበልጥ አጸናው። ሰርጌይ ለሷ ያለውን አክብሮት የሚገልጸው በውድ ስጦታዎች ብቻ አልነበረም። ይልቁንም አኔ የራሷን የሳይንስ ህልም እንድታሳካ በማበረታታት ነበር። እርሷ የሰርጌይ ጥላ ሆና መኖር አልፈለገችም። እርሱም ቢሆን ሚስቱ የቤቱ ጌጥ ብቻ እንድትሆን አይሻም ነበር። የጄኔቲክስ ኩባንያዋን ስትመሰረት ሰርጌይ ትልቁ ደጋፊና አማካሪዋ ሆነ። ብዙዎች ቢሊዮነር ሲሆኑ በቃ ይለወጣሉ የሚሉትን ብሂል ሰርጌይና አኔ ውድቅ አደረጉት። በሚሊዮን የሚቆጠር ዶላር የሚያወጡ መኪናዎችን መግዛት እየቻሉ እነርሱ ግን አሁንም በብስክሌት ስራ መሄድን ይመርጡ ነበር።
በትላልቅ ሆቴሎች ውስጥ ከመታየት ይልቅ በካምፓስ ውስጥ ተቀምጠው የቆየ ትዝታቸውን መቃኘት ያስደስታቸው ነበር። አኔ ለሰርጌ የሰጠችው ትልቁ ስጦታ ተራ ሰው የመሆን ነፃነት ነበር። በቢሊዮኖች የሚቆጠር ኃላፊነት በትከሻው ላይ ወርቆ ሲከብደው ወደ አኔ ሲመጣ ያ ክብደት ይቀለው ነበር። አኔ ጋር ሲሆን ቢሊዮነር መሆኑን ይረሳዋል። እሷ ጋር ሲሆን የሚተነፍሰው የፍቅርን እንጂ የቢዝነስ አየር አልነበረም። የፍቅራቸው ጉዞ ወደ ጋብቻ ሲቀርብ ሰርጌ አንድ ነገር ወሰነ። ሰርጋቸው እንደ ሀብታቸው መጠን ግዙፍና ለዓለም መነጋገሪያ እንዲሆን አልፈለገም። ይልቁንም ፍቅራቸው የተወለደበትን ያንን የጋራጅ ቀላልነት የጠበቀ እንዲሆን ፈለገ። እንደ ኤሮፓያን አቆጣጠር በ2007 በሃማስ ደሴት ላይ ዓለም ሳያውቅና ፓፓራዚዎች ሳይሰሙ ሰርጌና አኔ ቃለ መሐላ ፈጸሙ። ሰርጉ እጅግ በጣም ምስጢራዊና ጥቂት የቅርብ ሰዎች ብቻ የተገኙበት ነበር። ሙሽሪትና ሙሽራው በባህር ዳርቻው ላይ በባዶ እግራቸው ሲራመዱ በአይኖቻቸው ውስጥ የሚታየው የደስታ ብርሃን ከፀሐይ ግልጽልጽ ብሎ ደምቆ ይታይ ነበር። በካሊፎርኒያ የሰርጌና የአኔ ሕይወት እንደ ተረት የሚቆጠር ሆኖ ቀጥሏል። አሁን ግን ጎግል ከአንድ የፍለጋ ሞተርነት አልፎ የሰው ልጅ የዕለት ተዕለት እንቅስቃሴ የሚቆጣጠር ግዙፍ ኃይል ሆኗል። ሰርጌ ደግሞ የዚህ ኃይል ቁንጮ ነው። ሆኖም ግን በአንድ ወቅት በዛ ጠባብ ጋራጅ ውስጥ በነፃነት ይንሸራሸር የነበረው ፍቅራቸው አሁን በዓለም አቀፍ ትኩረትና በቢሊዮኖች ዶላር ኃላፊነት መነጽር ውስጥ መታየት ጀምሯል። ዓለም እነርሱን የሚያያቸው እንደ ተራ ባልና ሚስት ሳይሆን እንደ ቴክኖሎጂው ንጉስና ንግስት ነበር። ይህ ደግሞ የራሱ የሆነ ከባድ ጥላ ነበረው። በሄዱበት ቦታ ሁሉ የሚከተሏቸው ካሜራዎች፣ እያንዳንዱ ንግግራቸውን የሚተነትኑ ጋዜጠኞችና በዙሪያቸው የሚከቡት ጥቅም ፈላጊዎች መብዛት ጀመሩ። ሰርጌ በዚህ ወቅት ነበር ትልቁን ፈተና መጋፈጥ የጀመረው። በቢሮ ውስጥ የሚገጥሙትን በቢሊዮን የሚቆጠሩ የቴክኒክ ችግሮች መፍታት ቢችልም የፍቅርን ንጽህና ከዝና ግርግር መጠበቅ ግን አልቻለም ነበር። አኔ ደግሞ የራሷ ኩባንያ እያደገ በመምጣቱ ሁለቱም በስራ የተጠመዱ ሀያላን ሆኑ። ያ ቀድሞ የነበራቸው በብስክሌት አብሮ የመንሸራሸር ጊዜ አሁን በፕራይቬት ጄትና በታጀቡ ጉዞዎች ተተክቷል። ሰርጌ አኔ ለማስደሰትና የነበራቸውን ያንን የጋራጅ ትዝታ ለመመለስ የማይገመቱትን ነገሮች ማድረግ ጀመረ። አኔ ለሳይንስና ለሰው ልጅ ደህንነት የነበራትን ፍቅር ስለሚያውቅ ትላልቅ የበጎ አድራጎት ተቋማትን አብረው መሰረቱ። ይሁን እንጂ ሀብት በጨመረ ቁጥር ግላዊነት እየጠፋ መጣ። ሰርጌ ወደ ጉግል ላብራቶሪዎች ውስጥ ገብቶ ዓለምን የሚቀይሩ ፕሮጀክቶች ላይ ሲያተኩር በቤታቸው ውስጥ የነበረው ያ የጋራ ውይይት እየቀነሰ መጣ። አኔ ሰርጌ ከኮድና ከቴክኖሎጂ በስተጀርባ እየተሸሸገ እንደሆነ ይሰማት ነበር። እርሱ ደግሞ ይህ ሁሉ ለሷና ለቤተሰብ ነው የሚል እምነት ነበረው። አንድ ቀን ምሽት ሰርጌ ለአኔ አንድ ልዩ ስጦታ አዘጋጀ። ይህ ስጦታ አልማዝ ወይም ወርቅ አልነበረም። ይልቁንም በመጀመሪያ የተገናኙበትን የጋራጅ ቁልፍ በክብር አስቀምጦ የጀመርንበትን ቦታ መቼም አንርሳው የሚል መልእክት ሰጣት። ይህ ትልቅ የፍቅር መግለጫ ነበር። በቢሊዮኖች መሃል ሆኖ ያንን ትሁት ማንነቱን ለማስታወስ ያደረገው ጥረት ነበር። ነገር ግን በቢሊዮነሮች ዓለም ውስጥ ፈተና ከውጭ ብቻ ሳይሆን ከውስጥም ይመጣል። በጎግል ግዙፍ ግቢ ውስጥ አዳዲስ ሰራተኞችና አዳዲስ ፊቶች መብዛት የሰርጌን ትኩረት መከፋፈል ጀመሩ። አኔ ይህንን ስሜት በብልህነቷ ብታስተውልም እንደ ወትሯ ዝምታን መረጠች። በቢሊዮን የሚቆጠሩ ዶላሮች አንድን ሰው ኑሮ ሊቀይሩ ይችላሉ፣ ነገር ግን የልብን ስብራት መጠገን አይችሉም። ሰርጌይና አኔ በዓለም ዓይን የማይነኩ ሆነው ቢታዩም በቤታቸው ግድግዳ ውስጥ ግን አውሎ ነፋስ እየተነሳ ነበር። ይህ ምዕራፍ በታሪኩ ውስጥ እጅግ ልብ የሚነካና በሀብታሞች ዓለም ውስጥ ያለውን ብቸኝነት የሚያሳይ ነው። ጎግል አሁን ዓለምን የሚያሽከረክር ግዙፍ ሞተር ሆኗል። ሰርጌ ደግሞ በዚህ ሞተር ውስጥ ተጠምዷል። ለአኔ የሚሰጠው ጊዜ በደቂቃዎች መለካት ጀምሯል። አኔ በበኩሏ የራሷን የሳይንስ ኢምፓየር በብቃት እየመራች ቢሆንም በውስጧ ግን አንድ ትልቅ ክፍተት ተፈጠረ። ያም በጋራጁ ውስጥ አብረው የሚመገቡት ስለ ህይወት ትናንሽ ነገሮች የሚያወሩት ሰርጌ የራቀ መሰላት። በዚህ መሃል ነበር የሰርጌ ትኩረት ወደ ሌላ አቅጣጫ መሳብ የጀመረው። በጎግል ላብራቶሪዎች ውስጥ ከሚሰሩ ሰራተኞች ጋር ያለው ቅርበት እየጨመረ መጥቷል። በቢሊዮነሮች ዓለም ውስጥ ስልጣን እንደ ማግኔት ነው። በዙሪያ ያሉ ሰዎች ሁሉ ያደንቁሃል፣ ያሞካሹሃል፣ ይፈልጉሃል። ሰርጌ በዚህ ግርግር ውስጥ ሆኖ ለአኔ የነበረውን ያንን ብቸኛ መስዋዕትነቷን ችላ ማለት ጀመረ። የፍቅር ታሪካቸው ትልቁ ፈተና የገጠመው በኩባንያው ውስጥ ካለች ሌላ ሰራተኛ ጋር ስሙ መነሳት ሲጀምር ነው። ይህ ለአኔ ትልቅ ድንጋጤ ነበር። እሷ ሰርጌን የወደደችው በሀብቱ ሳይሆን በባህሪው ነበር። አሁን ግን ያ የታመነችለት ባህሪ ጥያቄ ምልክት ውስጥ ገብቷል።
ሰርጌይ ብሩይን በዓለም ላይ ያሉትን መረጃዎች ሁሉ ኦርጋናይዝ ማድረግ ቢችልም የራሱን የቤት ህይወት ውስጥ ግን ማደራጀት አቃተው። እንደ አውሮፓውያን አቆጣጠር በ2013 አካባቢ ጥንዶቹ ተለያዩ። ይህ ዜና በካሊፎርኒያ ብቻ ሳይሆን ዓለምን አስገረመ። እንዴት እንደዛ የሚዋደዱ ከጋራጅ ተነስተው ዓለምን የገዙ ጥንዶች ሊለያዩ ይችላሉ የሚል ጥያቄ በየቦታው ተሰማ። አኒ በከፍተኛ ጽናትና በዝምታ ሁኔታውን ተጋፈጠች። ሰርጌይ ደግሞ በሀብቱ ማማ ላይ ሆኖ ትልቅ ዋጋ እየከፈለ እንደሆነ ተረዳ። ፍቅር በገንዘብ እንደማይገዛ ሁሉ በገንዘብም እንደማይጠበቅ የታወቀበት ጊዜ ነበር። በቢሊዮኖች የሚቆጠሩ ዶላር እያላቸው ነገር ግን እንደማንኛውም ተራ ሰው በክህደትና በሐዘን ሲሰቃዩ ማየት ለብዙዎች ትልቅ ትምህርት ነበር። እንደ አውሮፓውያን አቆጣጠር በ2015 የፍቺው ሂደት በይፋ ሲጠናቀቅ የዓለም ሚዲያዎች የቢሊዮኖች ድርሻ እንዴት ይከፋፈላል በሚል ጥያቄ ተጠምደው ነበር። ነገር ግን ለሰርጌይና ለአኒ ትልቁ ክፍፍል የንብረት ሳይሆን የትዝታና የጋራ ህልም ነበር። በመካከላቸው የነበረው የፍቅር ግንኙነት ቢቆምም አንዳቸው ለሌላቸው ያላቸው አክብሮት ግን አልፈረሰም። አኒ የሰርጌይን ስም ለማጥፋት አልሞከረችም። ሰርጌይም ቢሆን አኒን የቀድሞ ሚስት በሚል ስም ማጥላላት አልጀመረም። ይልቁንም ለልጆቻቸው ሲሉና ለጋራ ዓላማቸው ሲሉ በሳል በሆነ መንገድ አብሮ መስራትን መረጡ። ሰርጌይ ለአኒ ኩባንያ የነበረው ድጋፍ አልቀነሰም። ይህም የሚያሳየው ሰርጌይ አኒን የወደዳት ለአንድ ወቅት ስሜት ብቻ ሳይሆን ለብልህነቷና ለስብዕናዋ ጭምር እንደነበረ ነው። ፍቅር ወደ ወዳጅነት ተቀየረ። ያ በጋራጅ ውስጥ የተጀመረው ትውውቅ ወደ አዲስ ምዕራፍ ተሸጋገረ። ሰርጌይ በዚህ ጉዞ ውስጥ የተማረው ትልቁ ትምህርት ስኬት ማለት በተለያዩ መጽሔት አናት ላይ መቀመጥ ብቻ አለመሆኑን ነው። አኒ አጠገቡ በሌለችበት ወቅት ያ ሁሉ ዝናና ስልጣን ባዶነት እንደሚሰማው ተረዳ። በሌላ በኩል ደግሞ አኒ ከሰርጌይ ጥላ ስር ወጥታ የራሷን ማንነት ይበልጥ አጎላች። በሳይንሱ ዓለም ተጽዕኖ ፈጣሪ ሴት ሆና ስትቀጥል ሰርጌይ በኩራት ይመለከታት ነበር። እውነተኛው ቢሊዮነር ሰርጌይ ብሩይ ገንዘቡን ተጠቅሞ ዓለምን ቢቀይርም ልቡን ግን ያሸነፈችው አሁንም ያቺ በጋራጅ ውስጥ ያገኛት ትጋትና ዕውቀት ያላት ሴት ነበረች። ከሀብት ጀርባ ያለ ፍቅር ሲባል ሀብቱ ሲመጣ የሚጠፋ ሳይሆን ሀብቱ ቢጠፋ እንኳን የማይለወጥ ማንነትን ማፍቀር ማለት መሆኑን ለዓለም አሳዩ። ዛሬ ላይ ሆነን ወደ ኋላ ስንመለከት የሰርጌይና የአኒ ታሪክ የደስደስ ፍጻሜ ላይኖረው ይችላል። ነገር ግን እውነተኛ ፍጻሜ አለው። እውነተኛ ፍቅር ማለት ሁሌም አብሮ መኖር ብቻ ሳይሆን በችግርም ሆነ በመለያየት ወቅት የአንዱን ክብር ሌላው ሳይነካ መጠበቅ መቻል ነው። ወደ ተመልካቾቻችን ከዚህ ታሪክ የምንማረው ቁም ነገር ቢኖር ሰርጌይ አኒን የመረጠው ለስራዋ በነበራት ትጋት ነው። እውነተኛ ፍቅር የሚለካው በኪስ ካለው ገንዘብ ብቻ ሳይሆን በችግር ጊዜ አብሮ መቆም በሚችልና ራዕይን በሚጋራ የጋራ ልብ ነው።